ወንድሜ ኢየሱስ ይወድሃል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደዚህ አይነት ጥሪዎችና እንደዚህ አይነት ድምጾች በየቦታው በየባስ ስቴሽኑ ብትሄዱ በየመንገዱ እንደዚህ አይነት ጥሪዎች ይበራከታሉ። አዎ ኢየሱስ ይወደናል፣ እኛም እንወደዋለን። ነገር ግን ውዴታችን ለየቅል ሆነ እንጂ እኛ የምንወደው የአላህ ባሪያ የአላህ መልእክተኛ ስለሆነ ነው። አላህ ሱብሓነሁ ወተዓላ ንጹህ ያደረገው መልካም ያደረገው የተባረከ ያደረገው በተአምር የተፈጠረ የአላህ ውድ ባሪያ ስለሆነ ነው እኛ የምንወደው። እናንተ ደግሞ የምትሉት አይ እሱ ጌታ ነው፣ የጌታ ልጅ ነው፣ ሶስተኛ ነው። ይሄ ሁሉ ደግሞ ማስረጃ የሌለው የሰዎች ፈጠራ ነው ብለን የምናምነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ወላ ተቁሉ ሰላሳ ሶስት አትበሉ፣ ኢነማ አላሁ ኢላሁ ዋሂድ አላህ ማለት አንድ አላህ ነው። ለም የሊድ ወለም ይውለድ አልወለደም አልተወለደም። አላህ ሱብሓነሁ ወተዓላ እንዴት ጌታ የሚያክል ታላቅ ፈጣሪ ወደ ምድር መጥቶ ከሰዎች አደጋ እንዴት ራሱን መከላከል ያቅተዋል? እንዴትስ ይሰቀላል? እንዴትስ ይከበራል? እንዴትስ ብሎ ነው የሚራበው? እንዴትስ ብሎ ነው የሚያንቀላፋው? እሱ በተረገዘበት ሰዓት ላይ፣ እሱ በሞተበት ሰዓት ላይ፣ እሱ ባንቀላፋበት በተሰቀለበት ሰዓት ላይ እንደናንተ አስተሳሰብ ማን ነበረ ዓለምን ሲያስተዳድር የነበረው? እውነታው ግን አልተገደለም፣ አልተሰቀለም፣ ጌታም አይደለም፣ የጌታም ልጅ አይደለም። እውነተኛ የአላህ ሱብሓነሁ ወተዓላ ባሪያ ነው። ይህ እውነታ ይህ ሐቅ መቼ ነው ፍንትው ብሎ የሚወጣው? ነገ የውመል ቂያማ እኛና እነሱን ሲያጋጥመን ሲያገናኘን የዛን ዕለት ግልጽ ይወጣል። አላህ ሲጠይቅ ግልጽ ይወጣል። አላህ ሐቁን ይምራችሁ፣ ወደ ሐቁ ጎዳና አላህ ያምጣችሁ። እውነተኛ አላህ ባሪያዎችና እውነተኛ አላህ ሱብሓነሁ ወተዓላ ብቸኛ ተገዢ እንድትሆኑ አላህ ይወፍቃችሁ፣ እኛንም ያጽናን። ሰላም አለይኩም ወራህመቱላህ